እስካሁን ChatGPT, Gemini, DeepSeek እና የመሳሰሉትን ብቻ የምትጠቀሙ ከሆነ በጣም ተሸውዳችኋል። በዛሬ ቪዲዮ ከነዚህ የሚበልጥ ከቅርብ ጊዜ አንስቶ በኢትዮጵያ በሀገራችን መስራት የጀመረውን ክላይድ AI አጠቃቀም አከፋፈት እና ከChatGPT ጋር እናወዳደራለን። ያው እንደምናውቀው ክላይድ AI ኢትዮጵያ ውስጥ መስራት ከጀመረ አትሊስት የተወሰነ ጊዜ አስቆጥሯል። ከዛ በፊት አይሰራም ነበር፣ ነገር ግን በአንዳንድ ሀገራቶች በስፋት ይሰራ ነበር። አሁን ደግሞ እየሰራ ስለሆነ በቀላሉ አክሰስ ማድረግ እንችላለን። ነገር ግን ፕሌይ ስቶር ላይ አይገኝም። የሚገኝበት አንድ ሲስተም አለ። እሱ መጀመሪያ ምንድነው የምታደርጉት? አንድ VPN ዳውንሎድ ታደርጋላችሁ ማለት ነው። ማንኛውም VPN ዳውንሎድ አድርጋችሁ ኮኔክት ታደርጋላችሁ ከዋይፋም ኦር ከዳታ ጋር ማለት ነው። ከዛ በኋላ ፕሌይ ስቶር ላይ ገብታችሁ ሰርች ታደርጋላችሁ ማለት ነው። ቀጥታ ክላይድ AI ብላችሁ ሰርች ታደርጋላችሁ። እዚህ ጋር እኔ ሰርች ስላደረኩኝ በዛ አሳያችኋለሁ። ዳውንሎድ ስላደረኩኝ አፕዴት ይላል። አፕዴቱን በዛ አፕዴት እያደረጋችሁ መጠቀም ትችላላችሁ ማለት ነው። ኦር ደግሞ በዚህም ካልመጣላችሁ ዌብሳይት ላይ ገብታችሁ ለምሳሌ ክሮም እንደዚህ ከከፈታችሁ በኋላ እዚህ ጋር ክላይድ AI ብላችሁ ሰርች ታደርጋላችሁ ማለት ነው። መጀመሪያ እኔ ሰርች ስላደረኩኝ ጽሁፍ ይመጣልኛል። መጀመሪያ የሚመጣውን ሳይን ኢን የሚለውን ጽሁፍ ትነኩታላችሁ ማለት ነው። ኦኬ፣ በዚህ ፎርም መግባት ትችላላችሁ። እኔ መጀመሪያውኑ ስለገባውኝ በቀጥታ ነው እያመጣለሁ። ለእናንተ ለማሳየት ያህል ሎግ አውት ብዬ ወጣለሁኝ። ኦኬ፣ በዚህ ፎርም ሎግ አውት ብዬ ወጥቻለሁኝ። ኮንቲኒዩ ዊዝ ጉግል አካውንት ብላችሁ መግባት ትችላላችሁ ማለት ነው። አሁን በዚህ ፎርም አንዱን ነክቻለሁ። ሌላውንም ደስ ያለውን አንድ ጉግል አካውንት ትመርጡታላችሁ። ከመረጣችሁ በኋላ ኮንቲኒዩ ዊዝ ጉግል አካውንት ይላል። በዚህ ፎርም አሁንም ኮንቲኒዩ ትላላችሁ። ኦኬ፣ በዚህ ፎርም ቀጥታ ይከፍትላችኋል ማለት ነው በእነዚህ አይነት ሁኔታ። ሌላ ደግሞ በአፕሊኬሽን መግባትም ትችላላችሁ። ከፕሌይ ስቶር ቅድም እንዳሳየዋችሁ ከፕሌይ ስቶር ዳውንሎድ አድርጋችሁ መግባት ትችላላችሁ። እኔ ዳውንሎድ ያደረኩት አፕሊኬሽን ስላለ በዛ አሳያችኋለሁ ማለት ነው። ኦኬ፣ አሁንም በዚህ ስለገባው ሎግ አውት ብዬ ለእናንተ ለማሳየት ሎግ አውት ብዬ ወጣለሁኝ። ኦኬ፣ አሁን መጀመሪያ አፕሊኬሽኑን ስትከፍቱ ሳገቡ በፊት እንደዚህ አይነት ኢንተርፌስ ታገኙታላችሁ። ኮንቲኒዩ ዊዝ ጉግል አካውንት ትላላችሁ ማለት ነው። ኦኬ፣ ደስ ያለውን አንድ አካውንት ትመርጣላችሁ። ከዛ ይከፍቱላችኋል። አይ አግሪ ብላችሁ ይሄን ምልክት ራይት አድርጋችሁ ማለፍ ይጠበቅባችኋል። ከዛ ሴሌክት ዩር በርዝዴይ ይላል። ዴቱን ሴሌክት ማድረግ አለባችሁ። ኦር ደግሞ በራሳችሁ መጻፍ ትችላላችሁ ማለት ነው። ኦኬ፣ ዴቱን ከጻፋችሁ በኋላ ኢንተር ዩር ኔም ይላል። ደስ ያለውን ስም መጠቀም የፈለጋችሁትን ትጽፉታላችሁ። ከዛ ያስገባችኋል ማለት ነው። እዚህ ጋር ጌት ፕሮ ፕላን ይላል። ፍሪም አለ፣ ፕሮም አለ። በፕሮ የምትጠቀሙ ከሆነ ሞር አድቫንስድ ሌቨል ነው የምትጠቀሙት። ስቴ ኦን ፍሪ ይላል። ፍሪ የሚለውን ትነኩታላችሁ ማለት ነው። ውስጥ ያለውን ፊቸር ከማየታችን በፊት ChatGPT ምን አለው፣ በዚህ በክላይድ AI ምን አለው የሚለውን ሐሳብና ከዛ ወደ ፊቸሩን እንገባለን። ያው እንደምናውቀው ChatGPT ቤስት አፕሊኬሽን ነው። ነገር ግን ያለውን ፊቸር ለማየት እንሞክር። ቤስት ፎር ኤቨሪዴይ ዩዝ፣ ፋስት አንሰርስ፣ ግሬት ፎር ኢሜጅ ቮይስ ኢን ዘ ቱልስ፣ ስትሮንግ ፎር ብሬንስቶርሚንግ ኤንድ ክሪኤቲቪቲ፣ good for students, creators and general users, more features in the integration የሚሉ እነዚህ ፊቸሮችን እናገኛቸዋለን ማለት ነው። እዚህ የበለጠ ደግሞ ክላይድ AI ላይ የምናገኘው best for deep thinking፣ በጣም deep thinking አለው እና long writing ስታይል አለው ማለት። ለምሳሌ አንድ PDF ብታስገቡ ChatGPT ላይ ሎንግ የሆነውን ነገር አታገኙ። በዚህ ደግሞ ዳይሬክትሊ በጣም ሎንግ እና ዲቴል የሆነው ናቹራል የሆነውን ነገር ነው የምናገኘው። more natural writing ስታይል አለው። excellent for analyzing large documents፣ በጣም ዋይድ የሆነ ዶክመንት ወይ ላርጅ ሜጋባይት ያለው ዶክመንት አናላይዝ የማድረግ አቢሊቲ ያለው። ስትሮንግ ዳቢንግ እንደ ኮዲንግ ሪዝኒንግ። ሜን ፐርፐዙ የክላይድ ኮዲንግ ላይ ነው። በጣም ኮዲንግ በደንብ ይሰራል። ጃቫስክሪፕት አለው፣ HTML አለው፣ C++ አለው። በፈለጋችሁት ስታይል መጠቀም ትችላላችሁ። ሞር ካልም እንደ ዲቴይልድ ሪስፖንስ፣ በጣም ተረጋግቶ ዲቴይል የሆነ ሪስፖንስ ይመልስላችኋል ማለት ነው። አሁን ቀጥታ ወደ ፊቸሮቹ እንገባለን። ኦኬ፣ ክላይድ AI እዚህ ከከፈታችሁ በኋላ እንደማንኛውም AI አፕሊኬሽን እዚህ ጋር የጽሁፍ ምልክት ታውጣላችሁ። ጽሁፍ ማንኛውም መጻፍ ትችላላችሁ። ከዛ በኋላ እዚህ የፕላስ ምልክት ብትነኩ
መልኩ እነዚህ ፊቸሮቹን ታገኛላችሁ። ፎቶ አንስታችሁ ኢሜጁን መላክ ትችላላችሁ ኦር ደግሞ ከፋይል ማስገባት ትችላላችሁ ማለት ነው። ኦር ደግሞ ፋይልን ማስገባት ትችላላችሁ። ዶክመንት ሊሆን ይችላል የተለያዩ ፋይሎችን ማስገባት ትችላላችሁ። ነገር ግን ቪዲዮ ሰፖርት አያደርግም። ግን እነዚህ ፊቸሮች ያሉትን መጠቀም ትችላላችሁ ማለት ነው። እዚህ ጋር ሶስት ባሩን ከነካችሁ በግራ በኩል ያለው ኒው ቻት ምሎን ታገኙታላችሁ። ቻትስ ፕሮጀክትስ አርቲፋክትስ ምሎን ታገኙታላችሁ። ቻቶች ካሉ ማግኘት ትችላላችሁ። ኦር ደግሞ ከዚህ በፊት የሰራችሁ ፕሮጀክትን ካለ ቻት ያደረጋችሁት ወይም የጻፋችሁ ነገር ካለ ጽፋችሁ ሰርች ማድረግ ትችላላችሁ ማለት ነው። ኦኬ ጋይስ በሌላ ደግሞ በቮይስ ሰርች ማድረግ ቢፈልጉ ይሄን የቮይስ ምልክት ሰርች ማድረግ ትችላላችሁ ማለት ነው። አሁን እየቀዳው ስለሆነ ትንሽ ላይ ምት ይችላል። በድምጽ ሰርች ማድረግ ትችላላችሁ። ኦር ደግሞ መጻፍ የምትፈልጉትን ነገር መጻፍ ትችላላችሁ ማለት ነው። ማይኩን ኢናብል አድርጋችሁ ማለት ነው። እና በዚህ ሁኔታ መጠቀም ትችላላችሁ። ጥሩ አገልግሎቶች አሉ። ፕሮ የምትጠቀሙ ከሆነ ሞር የተሻለ ነገር ይሰራላችሁ ማለት ነው። አይ ሆፕ ጋይስ በዛሬ ቪዲዮ ጥሩ ነገር እንዳገኛችሁ ተስፋ አደርጋለሁኝ። እስከዚህ ድረስ ካያችሁ በእርግጠኝነት ቪዲዮ ወዳችሁታል። ሰብስክራይብ አድርጉ፣ እንደውም ላይክ፣ ሼር እና ኮሜንት በመጻፍ አበርታቱኝ። በቀጣይ ቪዲዮ እንገናኝ። ባይ ባይ።